የኢትዮጵያ ሰማያዊ ወርቅ የውሃ ኤክስፖርት ኢትዮጵያ የአፍሪካ ሩሲያ የመሆን ህልም እስራኤል ምን እየመከረችን ነው? የኢትዮጵያ ሰማያዊ ወርቅ የሆነው ውሃ ጠቅላላ አፍሪካ አይኑ የሚቀላበት ዓለም የሚዋደቅለት የውሃ ሀብት ግን የህዝቦቿ መዳኛ ዋስትና የሆነ ድንቅ ተፈጥሮ የመጪው ጊዜ የመካከለኛው ምስራቅ አጠጪ የአረቦቹ የውሃ አቅራቢ ኢትዮጵያ ነገ ለሀገራችን ብርሃን ነው። ምክንያቱም ውሃ እንደ ነዳጅ በበርሜል ኤክስፖርት የሚደረግበት ቀን እየቀረበ ነው። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ የኛዋ ሀገር ኢትዮጵያ ዝቅ ብለው ሜትር ቢቆፍሩ ውሃ ቡልቅ ቡልቅ የሚልባት 12 ግዙፍ ወንዞች የሚገኙባት ጣናን የመሰለ ሰፊና ንጹህ ሐይቅ የያዘች 1283 ቢሊዮን ኪዩቢክ ሜትር ዓመታዊ ንጹህ ውሃን የምታስተናግድ የአፍሪካ የውሃ ማማ የምትባል ድንቅ ሀገር ናት ኢትዮጵያ። ግን ለዘመናት በድርቅና በረሃብ የምንቆላ ውሃችን ወደ ታች እየገሰገሰ ለዘላለም የሚኖር ወንዛችን ከሀገር ወጥቶ ሱዳንን የሚያለማ ግብፅን የሚያለመልም ብሎም ሳውዲ ተሻግሮ የሚያገለግል ነው። አሁን ነገሩ ሊያበቃ ቋፍ ላይ ደርሷል። ሀገራችን ኢትዮጵያ ውሃዋን በነጻ መስጠት ወንዟን ያለ ገደብ መገበር አቁማ ተአምራዊ በሚመስል መልኩ ወደ ውጭ ኤክስፖርት ልታደርግ ጫፍ ላይ ደርሳለች። እንዴት ካላችሁ ጥንቅቅ ያለ ዝርዝር መረጃ እኛ ጋር አለ። በቆይታችን ታዲያ ውሃው እንዴት ኤክስፖርት ይደረጋል? እንዴትስ መካከለኛው ምስራቅ ደርሶ አረቦቹን ያጠጣል? አዲሱ አስደናቂ ቴክኖሎጂስ ምንድነው? እስራኤልስ እዚህ ተግባር ላይ ድርሻዋ ምንድነው የሚለውን በዝርዝር እንዳሰሳለን። አብራችሁን ቆዩ። ዓለም ተአምራዊ በሚመስል መልኩ ውሃ እየተጠማ ነው። ዓለም በአንድ ቀን ለመጠጥ ብቻ 20 ቢሊዮን ሊትር ውሃ ትፈልጋለች። አሁን የዓለም ሕዝብ ቁጥር በእጅጉ እያደገ ነው። ይህንን ተከትሎ ደግሞ ለተለያዩ ጥቅሞች የሚውል ንጹህና ርካሽ የውሃ አቅርቦት ፍላጎትም በዛው ልክ እየጨመረ ነው። ይህም አሁን ባለው አቅርቦት ላይ ከፍ ያለ ጫናና የውሃ እጥረትን እያስከተለ ነው። የዓለም ጤና ድርጅት እንደሚለው በአውሮፓውያኑ 2027 ከምድራችን ነዋሪ ግማሽ ያህሉ የውሃ እጥረት ባለባቸው አካባቢዎች የሚኖር ይሆናል። ነገሩ ግን ከአሁን ጀምሮ እየተከሰተ ነው። አሁን ያለው የንጹህ ውሃ አቅርቦት እየጨመረ ካለው ዓለም አቀፋዊ ፍላጎት ጋር እኩል ሊጓዝ አልቻለም። በዓለም ላይ ያለው ውሃ በተመጣጣኝ ሁኔታ ስለማይገኝ ጥቅም ላይ ሊውል የሚችል ውሃ ለማውጣትና ለማጓጓዝ ከባድ ነው። የህዝብ ቁጥር መጨመር፣ የከተሞች መስፋፋትና የአየር ንብረት ለውጥ ደግሞ የውሃ እጥረት እንዲሁም ብክለትን በማስከተል ያለውን ችግር የበለጠ አባብሶታል። በአፍሪካ ደግሞ የኢኮኖሚ ትብብርና ልማት ድርጅት እንደተነበየው በሚቀጥሉት 30 ዓመታት የአፍሪካ ህዝብ በእጥፍ አድጎ 2.5 ቢሊዮን ይደርሳል። ይሄ ማለት አፍሪካ በመጪዎቹ ጊዜያት በቀን ቢያንስ 7 ቢሊዮን ሊትር ውሃ ትፈልጋለች። በአፍሪካ ካለው ህዝብ ግማሽ ያህሉ በከተሞች ውስጥ የሚኖር ሲሆን ከእነዚህም መካከል ከግማሽ የሚልቁት በከተሞች ውስጥ በሚገኙ በድህነት በደቀቁ መንደሮች ውስጥ ነው የሚኖሩት። እርምጃዎች ካልተወሰዱ ታዲያ ከ100 ሚሊዮን በላይ የሚሆኑ በከተሞች ውስጥ የሚኖሩ ሰዎች ዘላቂ የውሃ እጥረት ያጋጥማቸዋል። ከሁሉም የአፍሪካ ሀገራት ግን ይህ ስጋት የማይመለከታት ጉደኛዋና ባለጸጋዋ ሀገር የኛዋ ኢትዮጵያ ናት። ይህ ብቻ አይደለም። አሁን የውሃ እጥረቱ እየባሰባቸው ካሉት ሰሜን አፍሪካውያን ጀምሮ እስከ መካከለኛው ምስራቅ አረቦቹ ድረስ አይናቸው ሁሉ የኢትዮጵያ ውሃ ነው። ከአባይ የዘለለው አስደናቂው የኢትዮጵያ የውሃ ሀብት ምን ያክል ነው? አብዛኛው የሀገራችን ህዝብ ብሎ መላው አፍሪካ የኢትዮጵያ የውሃ ሀብት 86 በመቶ ግብፅ የምትጠቀምበት አባይ ብቻ ይመስለዋል። ነገር ግን የኢትዮጵያ ሰማያዊ ወርቅ ከአባይ በእጅጉ ይልቃል። ይህ ማለት ኢትዮጵያ ከአባይ ውጪ አዋሽ፣ ባሮንና ኦሞን ጨምሮ ከ12 በላይ የግዙፍ ወንዞች ባለቤት ናት። ምን ይሄ ብቻ፣ ጣና ሐይቅን፣ አባያንና ጫሞን ጨምሮም ግዙፍ ንጹህ ሐይቆችም አሏት። በከርሰ ምድር ውሃ ሀብት በኩልም ቢሆን ከ12 ቢሊዮን ኪዩቢክ ሜትር በላይ ውሃ በዓመት ሪዘርቭ ታደርጋለች። እንደ እውነታው ከሆነ ደግሞ ሀገራችን ኢትዮጵያ ከግብፅም ከእስራኤልም ከሳውዲም በብዙ እጥፍ የበለጠ ንጹህ ውሃ ባለቤት ብትሆንም ካለን ሀብት የምንጠቀመው ግን 5 በመቶ ብቻ ነው። ኢትዮጵያ ታዲያ ያላትን ሰማያዊ ወርቋን ንጹህን ውሃ እንዴት ወደ ውጭ መላክና መሸጥ ትችላለች? ውሃ እንደ ነዳጅ መሸጥ ከጀመረ ቆይቷል።
እንደውም አንዳንዶች በውጪው ዓለም በተለይም በአረብ ሀገራቱ የ1 ሊትር ውሃ ዋጋ ከ1 ሊትር ነዳጅ ዋጋ ይልቃል ይላሉ። ይህ ማለት ደግሞ ኢትዮጵያ ያላትን ውሃ ኤክስፖርት ብታደርገው ልክ እንደ ነዳጅ ሁሉ በዓለም ገበያ ተፈላጊ መሆኑ አይቀርም። ስለዚህ ሀገራችን በ3 መንገዶች ወደ ውጭ መላክና ትርፋማ መሆን ትችላለች። አንደኛ፣ ግብጽ የምትራቀቅበትና የሰለጠነችበት ቨርቹዋል የውሃ ሽያጭ። ግብጽ የኢትዮጵያን አፈርና ውሃ እየተጠቀመች በሰፋፊ እርሻዎቿ ሁሉ የተለያዩ ምርቶችን በገፍ ታመርታለች። ይባስ ብሎ ውሃ በእጅጉ የሚፈልጉ እንደ ሩዝና ምስርን ጨምሮ እያመረተች ወደ ገልፍ ሀገራት ኤክስፖርት ታደርጋለች፣ ቢሊዮኖችን ታፍሳለች። ስለዚህ ሀገራችን በዚህ መልኩ ውሃዋን ተጠቅማ በሰፋፊ እርሻ መሬቶቿ ለኤክስፖርት ምቹና አዋጭ የሆኑ ምርቶችን ማለትም እንደ አቮካዶ፣ አበባና ቡና በማምረት ብሎም አግሮ ኢንዱስትሪ ዞኖችን በወንዞች አካባቢ በመስራት ምርቶቿን ኤክስፖርት ማድረግና ቢሊዮኖችን ማፈስ ትችላለች። ይህ ማለት ደግሞ በተዘዋዋሪ ውሃዋን እሴት ጨምራ ሸጠች ማለት ነው። ሁለተኛ፣ ውሃን በገፍ መሸጥ። ዓለም ላይ እጅግ ግዙፍ የሆኑ የነዳጅ መተላለፊያ ቱቦዎችና መተላለፊያ ካናሎች ተዘርግተዋል። እነዚህ ካናሎችና የነዳጅ ማስተላለፊያዎች ታዲያ በየቀኑ በቢሊዮን ሊትር የሚቆጠር ነዳጅን ከአንዱ ሀገር ወደ ሌላው ያሸጋግራሉ። ውሃን በገፍ የመሸጥ ሲስተምም ከዚህ የተለየ አይደለም። በተለይም አረቦቹ በየዕለቱ የውሃ ፍጆታቸውም የውሃ ፍላጎታቸውም እየጨመረ ሲሆን በቀጣዩ 2030 መካከለኛው ምስራቅ አሁን ከሚፈልገው ውሃ በ30 በመቶ የበለጠ ውሃ ይፈልጋል። ኢትዮጵያ ታዲያ እነሱ ነዳጅ በቱቦ እንደሚሸጡት ሁሉ ንጹህ ውሃዋን የበለጠ አጣርታ በውሃ ማስተላለፊያ ቱቦ በጅቡቲ ወይም በኤርትራ በኩል እያሳለፈች ወደ ገልፍ ሀገራቱ ማስተላለፍ ትችላለች። ቢሊዮኖችን ማግኘት ትችላለች። እንደ ምሳሌ ደግሞ ቱርክ ለቆጵሮስ በተመሳሳይ መልኩ ውሃ በቱቦ ትሸጥላታለች። ሶስተኛ፣ ውሃን በኮዳ ወይንም በፕላስቲክ አሽጎ ወደ ውጭ መላክ። በዚህ ወቅት የዓለም የታሸገ ውሃ የኢኮኖሚ እንቅስቃሴ 300 ቢሊዮን ደርሷል። ይህ ማለት የታሸገ ውሃ ይፈለጋል። የ300 ቢሊዮን ዶላር የነቃ ገበያም አለ ማለት ነው። ስለዚህ ሀገራችን የራሷን ብራንድ የታሸገ ውሃ አምርታ ወደ ውጭ ገበያ ማቅረብ ትችላለች። ይህንን ጅምር ከ3 ዓመት በፊት ቀድማ ጀምራው የነበረ ሲሆን የታሸገ ውሃ ለውጭ ገበያ በማቅረብ የውጭ ምንዛሬ ለማግኘት የሚያስችል ዝግጅት ማድረጉ የምግብና መጠጥ ፋርማሲዩቲካል ኢንዱስትሪ ልማት ኢንስቲትዩት ገልጾ ነበር። የአፍሪካ የውሃ ማማ ኢትዮጵያ በተፈጥሮ ሀብት የታደለች ብትሆንም በመጠቀሙ ሂደት እስካሁንም ብዛም አልተሳካላትም። የታሸጉ ውሃዎችን እንኳን ወደ ጎረቤት ሀገራት መላክ ተራራ ሆኖባት ከርሟል። ኢትዮጵያ ከዳሎል እስከ ራስ ደጀን ተፈጥሮ ያደላት ታሪካዊ ሀገር ስትሆን ዓመቱን ሙሉ የፀሐይ ብርሃን የማታጣ ሁሉም ምድሯ ላይ ተገኝቶ መንፈሱን ሊያድስባት የሚመኛት ሀገር ናት። የሰው ዘርና የቡና መገኛ፣ የበርካታ እጽዋትና ብርቅዬ እንስሳት መገኛ፣ የጥቁሮች የድል ታሪክ ማህተም ያረፈባት ኢትዮጵያ አሁንም እምቅ ሀብቷ አልተነካም። ኢትዮጵያ ከምንጭ ተጠልቆ ውሃ የሚጠጣባት በርካታ ጅረቶች የሚፈሱባት ብትሆንም እስካሁን አልተጠቀመችባቸውም። አሁን ላይ ግን የታሸገ ውሃ ለውጭ ገበያ በማቅረብ የውጭ ምንዛሬ ለማግኘት የሚያስችል ዝግጅት መደረጉን የምግብና መጠጥ ፋርማሲዩቲካል ኢንዱስትሪ ልማት ኢንስቲትዩት ገልጿል። የኢንስቲትዩቱ ዋና ዳይሬክተር እንዳሉት ኢትዮጵያ ያላትን የውሃ ሀብት በአግባቡ ከመጠቀም አኳያ ከቅርብ ጊዜ ወዲህ የታሸገ ውሃ የሚያመርቱ ድርጅቶች እየተበራከቱ መሆኑን አመልክተዋል። ከአምራቾቹ መካከል ጥቂቶቹ ሕጋዊ ባልሆነ መልኩ ወደ ጎረቤት ሀገራት ለመላክ የሚሞክሩ እንደነበሩ አስታውሰው ከዚህ ዓመት ጀምሮ ግን ሕጋዊ በሆነ መልኩ የታሸገ ውሃ ለውጭ ገበያ ለማቅረብ የሚያስችል ዝግጅት መደረጉን ገልጸዋል። አሁን ላይ በተለይ በዱባይ ገበያ የኢትዮጵያ የታሸጉ የውሃ ምርቶችን ለመጠቀም ከፍ ያለ ፍላጎት ያሳዩ ሲሆን ወደ ጎረቤት ሀገራትም በመላክ የውጭ ምንዛሬ ማግኘት ይቻላል። ኢትዮጵያ ያላትን ሀብት በአግባቡ በመጠቀምና ምርቶቹን ለዓለም አቀፍ ገበያ ተደራሽ በማድረግ የውጭ ምንዛሬ ለማስገኘት በጥራትና በዋጋ ተወዳዳሪ ለመሆን መስራት የሚኖርባት ሲሆን ለዚህም የአመራረት ሂደታቸውን ወጪ ቆጣቢ በሆነ መልኩ እንዲያከናውኑ የተሻሉ ቴክኖሎጂዎችን መጠቀም ይኖርባቸዋል። ኢትዮጵያ ውሃን ኤክስፖርት ለማድረግ ምን ቴክኖሎጂዎች ያስፈልጓታል? ኢትዮጵያ ወደ ውሃ ኤክስፖርቱ የምትገባ ከሆነ በመጀመሪያ ደረጃ የሚያስፈልጋት ዘመናዊ የሆነ እስራኤል በኪቡንዝ እንደምትጠቀመው ያለ የመስኖ ማጠጫ ነው።
ከዚህ በተጨማሪ ደግሞ በገፍ ውሃ የምትሸጥ ከሆነ የጋዝ ማስተላለፊያ መስመሮችን የሚመስል ከኢትዮጵያ እስከ ጅቡቲ የሚረዝም ፓይፕ ያስፈልጋታል። ሌላኛው ደመናን ማዝነብ ሲሆን በዘመናዊ መንገድ ይህንን ሲስተም መጠቀም እንችላለን። ወይም ደግሞ እንደ ህዳሴው ግድብ ያሉ ግድቦችን እየገነባን በተሻለ መንገድ ኃይልም እያመነጨን ውሃውን መሸጥ እንችላለን። ለመሆኑ ለዚህ እቅድ ኢትዮጵያ እስራኤልን ለምን መረጠች? እስራኤል በዓለም የውሃ አጠቃቀምና ቴክኖሎጂ ቀዳሚዋና መሪዋ ሀገር ስትሆን በቂ የሆነ ልምድን በዘርፉ አካብታለች። ነገር ግን ደግሞ የበለጠ ውሃን ትፈልጋለች። ለዚህም ነው በሰጥቶ መቀበል ከኢትዮጵያ ጋር የተስማማችው። በዚህም ምናልባት በቀጣዮቹ ጊዜያት እስራኤል የኢትዮጵያን አርሶ አደሮች በዘመናዊ የመስኖ አሰራርና መሳሪያ ልታገዝ የምትችልበት እድል ሰፊ ነው። የውሃ ማስተላለፊያ ቱቦ ይገንባ ተብሎ ወደ ስራ ከተገባም ደግሞ እስራኤል የቀደመ ልምድ ስላላት ኢትዮጵያን ማገዝ ትችላለች። እስራኤል ጭው ያለ በረሃ ወደ ዘመናዊ እርሻ መቀየር የምትችል ተአምራዊ ሀገር ስትሆን ልምዱ ኢትዮጵያን አብራ እንድትሰራ አድርጓታል። የተወደዳችሁ የሰሞነኛ ወዳጆች የዛሬ ጥንቅራችን ይህን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም።